የባህል ጭፈራ በአጠቃላይ ደባሪ ነበር። እንደ ተጋባዥ ትቼ መውጣት አልቻልኩም ነበር። ልክ የቅጣት ያለ የሆነብኝ። ስታሳዝን። መቼም የማያልቅ መስሎኝ ነበር። አሁን ግን አልቋል። ልክ ነሽ ባኑ። አቤት። ናፍቀሽኛል። እኔም በጣም ናፍቀኸኛል። ነገ ከሰዓት እንመለሳለን። ቤት ድረስ ብዬ ቀጥታ አንቺ ጋር ነው የምመጣው። ለነገ ጠዋት ስብሰባ የምትደርስ መስሎኝ ነበር። ማሬ ሊሆን አይችልም። ብቻሽን ማድረግ ሊኖርብሽ ነው። ችግር የለውም አታስብ። አላተኛም አልኩሽ አይደል? ጠዋት ስብሰባ ስላለብሽ ረፊ በቃ። እሺ ነገ እንገናኝ። እሺ እወድሻለሁ። እኔም እወድሃለሁ። ደህና ደሪ። ደህና ደር። Frederick Fleming'in koreografisini yaptığı Metropolis 2 adlı gösterinin kostümleri, dekoru ve dansları Hadid'in yapılarından esinlenerek yaratıldı. Geçtiğimiz ay New York'ta sahnelenen gösterinin kostüm ve sahne tasarımını Hadid yaptı. ቴምሬ ለምንድን ነው የበሰበሰችው? Metropolis 2 is a dance performance that you... ልትተኝ ከሆነ ድምፁን ልቀንሰው። And you know there were two we were always interested in the city and the metropolis. And there was another interest which is DJ'ler kulüplere götürüp onlarla oynamaya başladılar. İnsanlar anlamadı ne oluyor dediler ve bir sorunu. Nasıl? Başardım değil mi? እኔ እንደምወድህ ማንም አይወድህም አለች። ምስኪን ኩዜ። ሄሎ ደህና አደርሽማ? አለሁ። አንቺ እንዴት ነሽ? አይ ተነስቼ ነበር። ከሰዓት መንገድ እንጀምራለን። መሆን አይችልም። እባክሽማ ቆይ አንዴ። አደርክ? እንደምን አደርሽ? ልብሶች ገና አልደረቁም። ስለዚህ ለሰራተኞቹ ሰጥቻቸዋለሁ። ይሄንን ሻንጣ ውስጥ ልክተተውና ለሚያጥቡት ሰጣቸዋለሁ። ስንመልሰው ንጹህ እንዲሆን አስጠንቅቀውኛል። ኤይ ቁጭ በይ። ይኸውልሽ ይህንን የማይረባ ሀሳብ የተቀበልኩት አባቴ ቤት ውስጥ ችግር እንዳይፈጥርና አንቺም ይህንን ቀሚስ መልበስ ስለፈለግሽ ነው። ስራዬም እንዲስተጓጎል ስለማልፈልግ ነው። ቤተሰቦች ሲደሰቱ ይገባል።
እኔ በሆን ኖሮ ልክ እንደ አባቴ እነሱን መጋፈጥ የሚያስችል አቅም አይኖረኝም ነበር። አሁን ግን የፈለጉትን አግኝተዋል አይደል እንዴ? እንደተመኙት የሙሽራ ቀሚስ ለብሰሽ አግብተሻል። የሰርጉ ግርግር አብቅቷል። ይበቃል። ከአሁን በኋላ ከቤተሰቦች ጋር ችግር ውስጥ መግባት አልፈልግም። ፊታቸውን ራሱ ማየት አልፈልግም። ይገባሻል? በጭራሽ ላያቸው አልፈልግም። ከዚህ በኋላ ግን አንቺ እንደፈለግሽው ልታገኛቸው ትችያለሽ አይደለም እንዴ? እንዳሰኘሽ መምጣትና መሄድ ትችያለሽ። ማንም አይከለክልሽም። ነገር ግን እኔም በተመለከተ አንድም ነገር ልታስገድጂ እንዳትሞክሪ። አዎ ማስመሰሉ ይበቃል። ማንም ሰው ሊጋፋኝ አይችልም። ተግባባን? በቃ ከዚህ በኋላ የራሴን ህይወት መኖር አለብኝ። አታስብ፣ የሚያሳስብ ነገር የለም። 14 የወርቅ ሳንቲሞች አሉን፣ ገንዘብም ጭምር። ለምንድን ነው የምትነግሪኝ? ምን ይሰራልኛል? ግን ለሁለታችንም ነው። ምን እንደምናደርግባቸው መወሰን አለብን። እንለውጣቸዋለን ወይስ እናስቀምጣቸዋለን? ያንቺ ነው። የፈለግሽውን አድርጊው። ግን እኔ የማስበውን ከጠየቅሽኝ ብታስቀምጪው ይሻላል። ለወደፊት ያስፈልግሻል። ማንም ሰው ህይወቱ በምን አጋጣሚና እንዴት እንደሚቀየር አያውቅም። እዛ የሄድኩ ቀን ለአሜሪካኖቹ ገለጻ አድርገንላቸው ነበር። ሞዴሎቹን እንደሚፈልጓቸው ያስታውቃል። ጋዜጠኞቹስ? እነሱን ፈልገውታል። በጣም ጥሩ። ትልቁ ሀሳብ የፈጠራ ችሎታችን ነበር። በአንድ ቀን ውስጥ ቢያንስ 5 ስብሰባ ላይ ተሳትፌያለሁ። ፈጣሪ ይመስገን በጣም ጥሩ ነበር። ጎበዝ ዜና። እንደምታደርገው አውቅ ነበር። በጣም የሚጠቅም ልምድ ነው ያገኘሁት። በዚህ ሳምንት ውስጥ ቦታችንን እንድናገኝ አደርጋለሁ። አቶ ይርካንን ማናገር ትችላለህ? ከነገ ጀምሮ ነገሮችን አመቻቻለሁ። ከወይዘሪት ባኑ ጋር አብረን እንነጋገራለን። ጥሩ ነው። አባትሽ በጣም ይኮራብሽ ነበር። በስራ ጉዳይ እዚህ በመምጣትሽ ደስተኛ ነኝ ባኑ። ግን የአባትሽ ጓደኛ ስለሆንኩ ነገሩን የተቀበልኩት እንዳይመስልሽ። ስራሽን ስለወደድኩት ነው። እንኳን ደስ አለሽ ባኑ። ለረጅም ጊዜ መታ አታውቅም። በጣም አመሰግናለሁ ለሁሉም ነገር። ደህና ወይ? አመሰግናለሁ። መልካም ቀን። እንዴት ናችሁ? አይ የኔ ቆንጆ እንዴት ነሽ? ደህና ነኝ። ዘይነብ ዛሬ ከየት ተገኘሽ? በጣም ጠፍተሽ ነበር። የስራ ጉዳይ ነው። አረ አዎ፣ ዘይነብ ፓሪስን አሸንፋ ስትመጣ ትንሽ እንዝናና ብዬ አሰብኩ። እኔ ነኝ የማቀርበው። ደስ ይላል። ስላገኘኋችሁ በጣም ደስ ብሎኛል። እዚህ መተሽ አታውቂ? የጥምዝ መስሪያ ቦታ እየፈለግን ነው። ጥሩ። ከአቶ ሙስጠፋ ጋር ስብሰባ ነበረኝ። ስራውን እያሳደግሽ ነው። በርቺ። አመሰግናለሁ። እና አንቺስ እንዴት ነሽ ዘይነብ? ደክሞኛል። ትናንትና ላይ ተመለሳችሁ? የኮዚ ሰርግ አምልጦሻል? መሄድ አልቻልሽም? አዎ፣ እዚህ እናከብረዋለን። ተቀመጭ እስኪ። ምን ትጠጫለሽ? ቡና ብንጠጣ ደስ ይለኛል። ከተኛ አይሰማም። ስደውልለት ስልክ አላነሳለኝ። ላስነሳው አልቻልኩም። መግባት ትችላለህ። አመሰግናለሁ ወንድሜ። አሊ አሊ፣ ተነሳተ። ሰዓቱ ረፍዷል። ተነስ፣ ንቃ እንጂ። አሊ ተነስ 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 ተነስ፣ ረፈደብን። ተነስ
ባክልተኛበት ቶሎ ተነስ ከዚህ መሄድ አለብን እሺ ተነሳ በቃ ካልጋስ ተነሳ ማየት ፈልጋለሁ ካልሆነ ተመልሰን እንደምትተኛ አውቃለሁ ተነስ ጉኔት ነው እኔ እንጃ ምናልባት ቁርስ ሊበላ ሄዶ ይሆናል ተነስ አይነን ግለጥ በእናትህ ተነስ እሺ ንቃ እንጂ ተነሳው አይደል እንዴ ስማ ነግሬያለሁ ቶሎ ጨራርስና እኔ ጋር ታች ና ጠብቃለሁ እሺ ቁርስ እየበላሁ ጠብቃለሁ አፍጥነው ደህና አደሩ ያስቀምጡት እኔ ልያዘው ጥሩ ለመሆን አትሞክሪ ተነቅቶብሻል የምትፈልጊውን ነገር አግኝተሻል ከዚህ በኋላ ማስመሰል አያስፈልግሽም ደህና አደርሽ ወይዘሮ አንዳን ደህና አደርክ እኔ ልያዘው ይዤዋለሁ ተዘጋጅተሻል አዎ እሺ እርግጠኛ ነሽ እርግጠኛ ነኝ እንደዛ ከሆነ ታች እንውረድ እርቦኛል ይሄንን ቁጠረው የቀረውን በካርድ እከፍላለሁ እሺ ጌታዬ እኔ በከፈል ምን አለበት አባዬ አትከራከርኔ እከፍላለሁ ቢያንስ ያረፍኩበትን ክፍል ልክፈል ይሄንን መውሰድ ትችላለህ ከባንክ የተበደርከው ገንዘብ ላይ ቀረ ነበር ችግር የለውም አልኩ ግን ለመክፈል ትቸገራለህ አባዬ ፈጣሪ ደግ ነው ለምን ትሸከሚያለሽ እንዴ ምን ላርግ ታዲያ በትደውይላቸው ኖሮ እኮ ክፍልሽ ድረስ ይመጡልሽ ነበር እባክህን ሻንጣኛ አጠገብ አስቀምጥልኝ እዳውን እየከፈለ ነው አዎ ብዙ ነው አይደል አዎ ለአባዬ ብዙ ነው የሚሆነው ለስንት ዓመታት ገብጋባ እንዳልነበር አሁን ገንዘብ አወጣ እኔ ግን ችግር እንዲፈጠር ስለማልፈልግ ምንም ነገር መናገር አልፈልግም ደህና አደራችሁ ደህና አደራችሁ እንዴት ነው ረፍት አደረጋችሁ አርገና አሊን መቀስቀስ አለብኝ ቀስቅሼዋለሁ ተዘጋጅቶ ሲጨርስ ይመጣል እሺ ቁርስ እንብላ በጣም ርቦኛል ትላንት ሰርጉ ላይ መብላት አልቻልኩም ነበር ራብ ሊገለኝ ነው አባ ቆንጆ ሰርግ ነበር ለሁሉም ነገር አመሰግናለሁ በጣም ትልቅ ውለታ ነው ያለብኝ አይገባም ልጄ እንሂድ ደህና አደርሽ እንደምን አደርሽ ቶሎ ተነሳሽ አዎ ቁርሴን ራሱ በልቻለሁ እማ አሊ አሁን ይመጣል አንተን ማጨናነቅ አልፈልግም እንደዛ ደክሞሽ አድረሽ በጊዜ መንቃትሽ ገርሞኛል እንደ ጥንካሬ ሊታይ ይችላል በደንብ አግዘሽኛል ለደቂቃ እንኳን ብቻዬን አልነበርኩም ደህና ነህ አሎ ትላንት ማታ ደህና ነበርክ ስለሱ ማውራት አልፈልግም ብታመም ባንተ ምክንያት ነው እሺ ከጫጫ ብትሆኝም ጠንካራ ነሽ ምንም ነገር አትሆኝም ጥሩ ነገር ይሁን አይሁን የምታወራው ነገር ምንም አይገባኝም መጥፎ ነገር ተናግረሽ ያውቃለሁ አንቺ አስቀያሚ ደህና አደራችሁ ደህና አደርክ እንዴት ናችሁ ካምሬ እስማ ማታ መዋኘት አሪፍ ነው ምርጥ እንቅልፍ ነው የተኛሁት ማታ ዋና ዋኛችሁ እንዴ አዎ ሰርጉ በቂ አልነበረም ስለዚህ ዋና ዋኘን ለጉኒ ግን ስልኩ ስለበሰበሰ ብዙ ያዝናናው አይመስለኝም ምን ትናደዳለህ ስልክ እንዳያስክ ማን ግባ አለ አደልኩ እዚህ ቁርስ ምን መብላት ትፈልጋለህ ራሴ ወስዳለሁ መልካም ምግብ ቤተሰብ ላይ የምትጫወተው ነገር ነርቬ ነው የሚነካው ተው እባክህ የምናገኘው ቦታ በጣም ወሳኝ ነው ከካፌ አጠገብ መሆን የለበትም እኔ መናገር ያለብኝ አይመስለኝም ግን ስለ አሰራሩ እያሰብኩ ነበር ለምንድን ነው በሳል ላይ የምታቀርቡት ቅርጹ ደስ ይላል በእጅ መብላት ይችላሉ አርማችን ያለበት ጓንት ማሰራት እንችላለን ከዛ ጥምዙን ለመብላት ይመቻል ማለት ነው ይቻላል የሚያስቸግር ምግብ አይደለም የሰውንም አይን በዚህ መንገድ መሳብ እንችላለን የወረቀት ሳህንና ሹካ ያን ያህል አይጠቅመንም አዎ ልክ ነሽ እኔም እያሰብኩበት ነበር ትንሽ እናስብበት እሺ
ተግባራዊ መሆን ይችላል። በጣም ጥሩ። ከኩዚ ጋር ችግር ውስጥ ከምንገባ አንቺን ብናማከርሽ ይሻል ነበር። ግን አንቺ ከእሱ ጋር የሚያገናኝሽን ነገር የምትፈልጊ አይመስለኝም። ከኩዚ ጋር ችግር የለብኝም። በፈለግሽው ጊዜ ልረዳሽ እችላለሁ። ስብሰባ አዘጋጅተን ድርጅት ውስጥ መገናኘት እንችላለን። ችግር የለውም፣ ይቻላል። ስራው ከጠበቅነው በላይ እየሄደልን ነው። የበለጠ ሀሳብ ባመጣንና በፈጠንን ቁጥር በጣም እንጠቀማለን። ዘይነብ እንሂድ። ባኑ ትቆያለሽ? አይ ልሄድ ነው። የእቃ መሸጫው መጀመሪያ ብናየው ጥሩ ነው። ከዛ ወደ ቤት እንሄዳለን። ጥሩ ሀሳብ። ባኑ እንገናኛለን። ቻው። እደውልልሻለሁ። መልካም ቀን። ሙዚቀኛው ከኔ በስንት መከራ ተላቀቀኝ። ጆሮዬ ሊያደነቁረኝ ነበር። ምግብ አጉርሼው ራሱ አልሄደልኝም። ጆሮዬ እየደነቆረ ነው መሰለኝ። እያመመኝ ነው። ይሄ ቀጭን ድምጽ ይሆናል። ምናልባት ውሃውም ይሆናል። አዎ ሊሆን ይችላል። መቼ ነው የምንነሳው? አሁን መውጣት አለብን። ጎበዝ፣ አውሮፕላን ደግሞ እንዳያመልጠን እንነሳ። ኩዚ፣ ሰውየው ችግር ለመፍጠር ከሆነ የመጣው ራሴን መቆጣጠር አልችልም። የምሬ ነው። ሰርጎ አልቋል። ስለዚህ ንዴቴን ነው የምወጣበት። እስኪ ዝም በል አንተ። ሰላም፣ እንዴት ናችሁ? ደህና አደርክ? ተቀመጡ። አንቀመጥ። ጥሩነትን አሳይተ እኛን መጥፎ ልታስብል ነበር ሀሳብህ፣ ግን አልተሳካለም። የመጣነው ደስታችንን ለማሳየት ነው። አመሰግናለሁ። የሲማይን ጋብቻ ድርሻ ወስደናል። ብዙ ነገር ለማዘጋጀት ጊዜ አላገኘም፣ ግን ቢያንስ ይሄንን አሳክተናል። መቸገር አልነበረብሽም እኮ። መቸገር እኮ አይደለም። ወይዘሮ ሃንዳን እንደ እናትነቷ ማድረግ ያለባትን አድርጋለች። እኔም ደግሞ እንደ እናትነቴ አድርጌያለሁ። ሁሉም ለልጆቹ ተብሎ ነው። አኩርተናቸዋል ብለን እናስባለን። ሰርግ ለሰው ተብሎ የሚደረግ ነገር ነው። አሁን ለወደፊቱ ነው ማሰብ ያለብን። ከዚህ በፊት ተናግሬ ያውቃለሁ። ሲማይ የምታገባ ከሆነ ከቤቴ ነው ተሙሽሬ የምትወጣው። ያ ካልሆነ ግን ስሞት ብቻ ነው ወደ ቤቷ መግባት የምትችለው። ሲማይ ስራ አግኝታለች፣ ጥሩ ነው። ይህ እንዳለ ሆኖ ነገር ግን አብራት ያለው ወደ ቀልቡ ከተመለሰና ከተረጋጋ እኛም ልናግዘው ዝግጁ ነን። አጠገብ የሆነ የሚያግዘኝና የሚከባከበኝ አልፈልግም። ብዙ የሚያስጠላ ነገር ተፈጥሯል። ሲማይ ልጃችሁ ናት። ላደረጋችሁት ነገር ይቅርታ ልትላችሁ ትችላለች። እኔ ግን አልችልም። ትዳራችን እንዲሰራ ከተፈለገ ከእናንተ ጋር በምንም አይነት መቀራረብ አያስፈልግም። እንውጣ፣ እየረፈደብን ነው። ምን አይነት ነገር ነው? በሄድንበት ሁሉ ሰላም መውረድ አልቻለም። ለጊዜው ይሄን ነው ከኛ የምታገኙት። ነገ ምን እንደሚፈጠር አላውቅም። አክብራችሁን ስለመጣችሁና ትህትና ስላሳያችሁ እናመሰግናለን። ልጅ እንሂድ። ሰላም ዋሉ። መልካም ቀን። የፈለገችውን ነገር በሙሉ አስደረገችን። በቁጥጥሯ ስር እያደረገችን ነው። በምን አይነት ሁኔታ ነው ከዚህ በኋላ የሚኖረው? በጣም አደገኛ ልጅ ነች፣ ምስጥ ነች። መጥፎ ነገርን ሁሉ ማድረግ ትችላለች። ማንም ሰው ላያምነኝ ይችላል። ግን እባብ እንደሆነች ማሳየት አለብኝ።
አለ አሳያታለሁ። ቆይ ገና ገመናዋን ካላወጣሁት ደግሞ እኔ ሀንዳን አይደለሁም። ተው በቃ ቤላ አስቀምጠውና መጣ። እሺ የት ነው የምትሄደው? እንሰራለን ዛሬ። ሰሚ የጫጉላ ሽርሽር የለም፣ ወደ ስራ ይመለሳል። እሱ ጋር አስቀምጠው፣ በኋላ አስተካክለዋለሁ። የሚገርሙ ናቸው። ለመታየት ብለው ሰውን ገንዘብ ያስገፈግፋሉ ማለት ነው። ባጠይቅኝ ይሻላል። ከቤተሰቦቻቸው ውጪ ሁሉም ሰው ሲዝናና ነበር። እንግዶቹም ትንሽ ከተማ ስለሆነች አውቀዋል። ታሪኩን ሳይሰሙ አይቀሩም። ግን ምንም እንዳላወቀ ሆኑ። ምንድነው? ዘይነብ ነች ከፓሪስ ያመጣችው። ለኔም ቆንጆ ስጦታ አምጥታልኛለች። ቆንጆ ነው። ጥሩ ምርጫ አላት። ደውለሽ አመስግኝልኝ። እደውልላታለሁ። እሺ። ምንም ወሬ የለም እንዴ? እስኪ ስለ ወይዘሮ ሀንዳን ንገሪኝ። ምን አደረገች? እንደተለመደው ፊቷን ጥላው ነበር። ማንንም አላናገረችም። እኔም በሷ ቦታ በሆን እንደዛ ነበር የምሆነው። ኩዚ ሰርጉ ላይ ሳዝ ተጫወተ እንዴ? እንዴት ይጫወታል? ያሰበውም አይመስለኝም። ምስኪን ሌሊቱን ሙሉ ደብሮት ነበር። ሌላኛው ደግሞ ሲሟዘዝብኝ ነበር። ማን? ጉኒ። ባኑ አብረው አልነበረችም። ትንሽ ቢሞክር ሊስመኝ ይችላል ነበር። ፈጣሪ፣ እውነትሽ ነው? አይ ማይ፣ ለሱ ምንም የቀረኝ ነገር የለም። ልክ ነበርሽ። ጉኒ በደንብ አድርጎ ወጥቶልኛል። እመኝኝማ፣ እመኝኝ። በጣም ደስ ብሎኛል። ምን አደረግሽ አንቺ? ምን አደርጋለሁ ብለሽ ነው? ዘይነብ ትላንትና መታ ነበር። ስለ ሁሉም ነገር አውርተናል። ስለ ሰርጉም አነሳን። ረስቼው። ዘይነብ ለኩዚ ስጦታ አልገዛሁለትም አለችኝ። ስለ ሳዙ ጠየቅሻት? አልጠየኳትም፣ ግን እንዳልገዛችሁ ገብቶኝ ነበር። አንቺ ነሽ የገዛሽው አይደል? ግን ተሳስተሻል። ልታስማሚያቸው የምትች ይመስልሽ የበለጠ ችግሩን ግልጽ አወጣሽው። እማዬ፣ አንቺ ባታስገድጂ ኖሮ አልሰጠውም ነበር። መጀመሪያ ብትነግሪኝ ኖሮ ጥሩ ነበር። ሌላ ጉዳይ ውስጥ እንዳትገቢ። ኩዚ አሁን ያገባ ሰው ነው። ወደ ቀልቡ መመለስ አለበት። በመሃል አትግቢ። እርግፍ አድርገሽ ታዩ በቃ። በይሺ ዘይነብ ጋር ደውይላት። ምንም ውስጥ አትግቢ እያልሽኛል ነበር። ለሌላ ነገር አይደለም፣ ለስጦታው እንድታመሰግኛት ነው። ስለ ሰርጉ ልጠይቀኝ ትችላለች። እኔ ደግሞ ምንም ማውራት አልፈልግም። ቢሆንም ደውይላት፣ ነውር ነው። ከጠየቀችሽ አጭር መልስ መስጠት ትችያለሽ። ግዴታ ማስረዳት ያለብሽ እኮ አይመስለኝም። ግዴታ የለብሽም። ሄሎ ዘይነብ፣ ሰላም፣ እንዴት ነሽ? ደህና።
ትላንትና ነው የመጣሁት። ላለቃው ተናግሬያለሁ። ሱቅ ሄጄ ከዛው ወደ ቤት እየሄድኩ ነው። ምን ያደረግሽ ነው? ከሜዲሲን ተመልሰሻል? አዎ መጥቻለሁ። ለስጦታዎቹ ላመሰግንሽ ነው የደወልኩት። ወደድሽው? በጣም ደስ ይላል። ታዲያ ሰርጉ እንዴት ነበር? ብታይ ትርጉም የሌለው ትርኢት ነው የሆነብኝ። ናፍቀሽኛል። ዛሬ ማታ እንውጣ? እንችላለን። ደክሞሻል? አይ ላለፉት 10 ቀናት ስለፋ ነበር። ትንሽ መዝናናት ያስፈልገኛል ብዬ ነው። እሺ አሊ ጋር መደወል አለብኝ። ምናልባት አብሮ መውጣት ከፈለገ። አሪፍ ነው። እንደውም ናፍቆኛል። እሺ እደውልለታለሁ። ከዛ ምን እንደምናደርግ እንነጋገራለን። እሺ እስክትደውይ እጠብቅሻለሁ። በኋላ እንገናኛለን። ቻው ቻው። ፈጣን እንጂ አመት ነው እንደምቆየው። መጣው እኮ እስክጨርስ ነው እንጂ እኔም ቶሎ መውጣት ነበር የፈለኩት። ኬምሬ ነች። ማታ ከዘይነብ ጋር ልንወጣ ፈልገን ነበር። የምንሄድበት ቦታ ልታደርሰን ትችላለህ? እና አብረኸኝ መምጣት አለብህ። ትሄዳለህ ማለት ነው? ምን አለበት? ሂድ። ለምን እመጣለሁ? ስራዬን ብጨርስ ኖሮ ሄድ ነበር። ባትጨርስም ሂድ። ሴቶቹን ብቻቸውን አትተዋቸው። ኬምሬ ሻይ አልደረሰም? ደርሷል። እሺ እደውልልሻለሁ። አሊ ዘይነብን ይዘናት እንወጣለን ብሎኝ ነበር። እደውልልሻለሁ አለኝ። ኩዚም ይመጣል? አይ ከኛ ጋር ምን ይሰራል? ቢቀርበት ይሻለዋል። አዳምጪኝ። አንቺም እንደለመድሽው እንዳታደርጊ እሺ? እሺ አልኩሽ እኮ። ስንት ጊዜ ነው የምታስጠነቅቂኝማ? እንዳታስቢው። ከማንም ጋር ልታስተዋውቂው እንዳትሞክሪ። ባለትዳር ነው በቃ። እሺ አልኩሽ። እናሳጠረው። ባለፈው ከተፈጠረው ነገር በኋላ ጭራሽ አላስበውም። ስለ ጉኒ ንገሪኝ እስቲ። ምን አደረገ? ምን ለማድረግ ነው ሲሞክር የነበረው? ኡፍ ስለዛ ማይረባ ደግመሽ አታንሽብኝ። አዎ ኢሜሉን ማየት አለብኝ። የተማሩትን ማስታወሻ መውሰድ አለብኝ። በቃ ቶሎ እመጣለሁ። ባኑ ነች። መልካም ቀን። ማታ እንገናኛለን። አጥብቀ ሰላም በለልኝ። እሺ ቻው። ለምን አልነገርካትም? ዘጋችሁ። ማታ እነግራታለሁ። ጉኒ በትላንትና ምክንያት ከሆነ እንደዚህ የምትሆነው በፍጹም ልትሸሽኝ አይገባም። ለምንድን ነው አንቺን የምሸሽሽ? ትላንት ምሽት ኬምሬን ልስማት እየሞከርክ ነበር። ይህንን ደግሞ በጭራሽ ለባኑ አልነግራትም። ኬምሬ ልስማት አልነበረም። ይሁንልህ። ምንም አልተፈጠረም ካልክሽ ለምንድን ነው እንደሱ የምታየኝ? እንዴት አየሁሽ? እኔ ጠላት አይደለሁም ጉኒ። ብትፈልግም ባትፈልግም የወንድም ሚስት ነኝ። ያው እህት ማለት ነኝ። እና ስለዚህ አንተ ወገን ነኝ ማለት ነው። ምንም ነገር አንተ ላይ አላሳብቅም። አቶ ሙስጠፋ ከጎልፍ ክለቡ ጋር እንደተስማማን ሲያቅ ወዲያው ነው ባቀረብንለት ሐሳብ የተስማማው። በሱና በአቶ ዘኪ መካከል ፉክክር ሳይኖር አይቀርም። አዲስ ምግብ ከሆነ መጀመሪያ መሸጥ ያለበት በእኛ ክለብ ውስጥ ነው እያለ ነው። መስሪያ ቦታ ያመቻችልናል። ባን ገርሚ ሴት ነሽ። በሳምንቱ መጨረሻ እንፈራረማለን።
አየህ በሁለት ቀን ውስጥ ያደረኩትን ነገር በጣም አድንቄሻለሁ። እድለኛ ነኝ። እወድሻለሁ። ፊትሽን ግን አይተሽዋል? እሺ እስኪ ስለ ሰርጉ ንገረኝ። ዋና ውስጥ እየተዝናናችሁ ነበር። እንዴት ነበረ? አታሽብኝ። አሳበዱኝ። ሶስቱም እብዶች ከሰርጉ በኋላ መዝናናት ፈለጉ። ከዛ ዋናው ጋር ሄዱ። ሶስቱ እብዶች እነማን ናቸው? አሊ፣ ኩዚ፣ ኬምሬ። ሁሉም ያበዱ ናቸው። ኬምሬም ሰርጉ ላይ ነበረች? ኩዚ ጓደኞቹ ሳይኖሩ ያገባል። ካሊ ጋር መጣች። ሲማይም እንድትመጣ ፈልጋ ነበር። ሲማይ? እኔማ ትርኢት ነው የሆነብኝ። እና ከኬምሬ ጋር መርሲን ውስጥ ጊዜ ያሳልፋችሁ አይደል? ተዝናናችሁ? ባኑ በእናትሽ ረፊ፣ የማይመስል ነገር ነው። ዋና ውስጥ እሷም ገብታ ነበር አይደል? አዎ፣ ከኩዚ አጠገብ ተቀምጣ ነበር። ግን አሊ ነው መስፈን የጀመረው። ለኩዚ የማይሆን ነገር ያደረግን እንደሆነ ስነግረው ጎትቶ ሳላስበው ገንዳ ውስጥ ከተተኝ። ልክ እንደ ቃቃ ጫወታ ሽጉጥ ውስጥ ውሃ እየሞላ እንጫወት እንደነበረው አይደል? ልክ የረጅም ጊዜ ጓደኛሞች እንደሚያደርጉት። ኬምሬ ለኔ ድሮ ታሪኬ ነች። በዚህ ምክንያት ችግር የሚፈጠርብን አይመስለኝም። ልክ ነህ። መጀመሪያ ኬምሬ መኖሯን አልነገርከኝም ነበር። ከነ መኖሯም ትዝ አትለኝም። የሚያስጠላ ጭንቀት ውስጥ ነበር እና መፍትሄው መጠጣት መስሎ ነበር የታየን። በቃ ይሄው ነው። ከዛስ? ከዛ ኩዚኛ ክፍል ማደር ስለፈለገ ከኬምሬ ክፍል ፎጣና ትራስ ወሰድኩ። ሌላ ነገር እንዳይመስልሽ ባኑ። ከዛ ሲመታ ኩዚን ወደ ሚንታ ክፍል ወሰደችው። ሁሉም ክፍላቸው አደሩ። ከዛ ጧት ዕቃችንን ሰብስበን ቁርስ ከበላን በኋላ ወደ እጅ ተመለስ። የኬምሬ ነገርስ አረሳሳኝ ማለት ነው አይደል? እባክሽ ባኑ፣ በሷ ምክንያት መጨቃጨቅም ሆነ ራሴን ነፃ ለማውጣት አልሞክርም። እንደዚህ ስትይኝ ይከፋኛል። እባክሽ እንደዛ ታደርጊ እሺ ባኑ? እሺ እሺ። ለአዲሱ ስራችንና ለወደፊቱ ስኬታችን ጽዋችንን እናንሳ። ቺርስ። ለስራችን የኩዚን ህይወት አበላሽተውታል። የተፈጠረው እንደዛ ነው። ኩዚ ታማኝ ስለሆነና ቃሉን የሚጠብቅ ሰው ስለሆነ ነው ለሲማ የሚታገለው። ስላለፈው ነገር አይመለከተኝም። አዎ የማውቀው ሰው ሲጎዳ ማየት አልፈልግም። ግን የኔ የተለየ ሁኔታ ነው። ከሱ ምንም አልፈልግም። ካንቺ ጋር ምንም ሳይጀምር መለያየቱ በጣም ጥሩ ነው። ምንም ሳይጀመር ማለቅ አይችልም። ምንም አልነበረንም። መቼም ያለ ፍላጎት የሚኖር ነገር የለም አይደል? ስለዚህ ምንም መሞከሩ ጥቅም የለውም። በዛ ላይ የማይረባ ደግሞ የማይሆን ነገር ሲሞክር ነበር። ጉኒ ነው? አዎ ለረጅም ጊዜ ፍቅረኛ እንደነበረ እናውቃለሁ። እኔም ቆርጦልኝ ከውስጥ አውጥቼዋለሁ። ምንም አይነት ስሜት ለሱ የለኝም። ጭራሽ ረስቼዋለሁ። አብራችሁ እንድትሆኑ እየሞከረ ነው? አይደለም ማሪ፣ የሆነ ስግብግብ ነገር ነው። አሁንም ድረስ በእጁ እንድገባ ይፈልጋል። የማደርገውን ዝም ብሎ ይከታተላል። ድንገት ባኑ አንድ ቀን ተነስታ ጥላው ብትሄድ ሁሌም ቁጭ ብዬ እንድጠብቀው ይፈልጋል። ፍላጎቱ ብዙ ነው። አዎ ችግር አለበት። Sorry. No problem. Are you sure? Yes, I'm good. Okay. ልጁ ቆንጆ ነው፣ ያምራል አይደል? The place is nice. Whenever I'm in Istanbul, I come here. You come here often?
No, sometimes for business. I'm Danny. Zainab. Zainab? Kemre. Oh, nice to meet you. Your names are hard to pronounce. Ali Meta. I'm Belgium. Really? I came here for a meeting with my colleagues. እሺ ሴቶቻችን ሰላም አሊ። የት ነበርክ? እያስቸገራችሁ ነው እንዴ? አይ አሊ ዳኒ። Hey, hello. ሰላም። ጥሩ እየተጠነቀቅ። የኩዚን ባህሪ አታምጣ እንግዲህ። በር ላይ ጠባቂዎቹን አናደድኳቸው። ለምን? መኪናዬን አልወደዷትም። ለምን እንደሆነ እኔ እንጃ። ታዲያ መፍትሄው መኪናን መቀየር ነው አሊ። እሺ ሰላም። ውስኪ በበረዶ ብቻ ትሰጠኝ? Ladies in Istanbul are very beautiful. You ladies are very beautiful ይሄ too. ገገማ ጦጣ ልጀነጅናት እየሞከረ ነው። እረፍ እንጂ አንተ። ስማ ኩዚ እዚህ እንዳለን ያውቃል እንዴ? አዎ እንደውም ሰላም ብሎሻል። እሺ Have you been in Belgium? Yes, before. ምንድን ነው ነገሩ? Oh, that's good. How are you? Where do you go back? What's up? ሁሉ ሰላም ነው? ለነገሩ ድሮም ምንም አትችልም፣ ግን ችግር የለውም። በእናትህ አቁም። ጠጣ። ስማ ይኸውልህ ወንድ ልጅ እንዲህ አይነት መጠጥ አይጠጣም። What are you saying? እንደ ውስኪ ጠንከር ያለ መጠጥ ነው የሚጠጣው፣ ኮክቴል አይደለም። ውስኪ ይሻላል ነው ኮክቴል